ሰላም ፋሚሊ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ዛሬ እንግዲህ እናቴን ለመጠየቅ እንሄዳለን አብረን። ዛሬ ግን ባዶ እጄን አይደለም የምሄደው። ሁል ጊዜ እሷ ብቻ ናት የምታረግልኝ እንጂ እኔ ምንም ነገር ወስጄላት ምናምን አላውቅምና ግቢ ውስጥ ዶሮዎች እንዳሉኝ ታውቃላችሁ። ከዶሮዎቼ እንግዲህ አንዱን ዶሮ ይዘንላት እንሄዳለን ማለት ነው ዛሬ። ቤቢ እየተሯሯጠ ነው ዶሮውን ለመያዝ። ይዞት ሲመጣ አሳያችኋለሁ ዶሮውን። ከዛ ይዘንላት እንሄዳለን ማሚ ጋር። ከኔ ጋር ቆዩና ያለውን ነገር ትከታተላላችሁ። እየተሯሯጡ ነው። ከያዘ አምጣው። በስመ አብ። ቆይ ቁጭ አድርገው እንደሚያክል ይሄንን ዶሮ ነው ይዤላት የምሄደው። አስቸጋሪ ነው በጣም የቱም እንደሚያክል ይዘነው እንሄዳለን አብረን። ቴዲ ይሸኘኛል። ያዘው እንጋ እና በቃ አሁን ይዘነው እንሄዳለን ማለት ነው። ለወብሽ ጨርሻለሁ። ከኔ ጋር ቆዩ። እንዳይበር ብቻ ጉዟችን ጀምረናል። እንግዲህ አያስቸግረኝም ብዬ አስባለሁ። አያስቸግርም አባ ያዝ ቁልፍን። በእውነት ይዘላል። እግሩን ታስሮ የለ ስነ ስርዓትን ያዝ። እሺ አልተጠቀመጥ። ጉዞ ጀምረናል ጋይስ። ቤቶች ሃይ ቀበል ምናምን አትሉ ምንድን ምን ይመስላል? እስኪ አይ እንዴት ነው? ከዛ ድረስ ተሸክሚ መጥቼ እንቁላል ሲለ እንቁላል ቢኖረው ጥሩ ነው ያለሽ። እንቁላል ለቀጣይ ለሚቀጥለው እንቁላልና አይብ አድርጌ አመጣለሁ። እሺ የማን ነው እንዴ? የኔ ሰፋ ይላል ማስቀመጫ። ይጋብቼ ለነበረ ልልበስ እንደምን ለክረምት ሲያምር ለክረምት ደስ ይላል። ቆንጆ ነው። ክረምት ሞቃታማ ነው። ቢኒ የገዛልኝ ፎጣ ቢኒ ሰጠኝ ፎጣ። ቢኒ ማስናቸው ራሱ ደስ ይላል። ቢኒ ሰጠኝ ፎጣ ለለቁ ሲጦታ ንብላ ቢኒ ንብላ ወይ በቀይ ከምታጠብ መጉረስ ገና እንትና ወርሳት ይኔራ አይተሽ ምን ይችላል? እሺ ልጆቹ አላች ለዚህ ብሩክ ታደጉቁ ነካደረጁ ዶሮ ታክሲ ሰምቲንግ እየጠበሽ ሱሪክስ ሰምቲንግ ነው ያንስ ሰምቲንግ አይደለም ማራ እንጀታ ዘለ ሸርቀጣ
ያመጣሁትን ዶሮ እዚህ ጋር አድርሻለሁ። ሳልበላውም አልሄድም። ደግሞ ልገነጣጥላት ነው። ሳልበላት አልሄድም ዛሬ። በስመ አብ ጀምረናል። ለአንተ ብዬ መሆኑን ወቅ ሰማ ምን ሆነ ነው ዶሮ ስጋ ሰላም በሚል ምን አይነት ጥሩ ልጅ ነኝ? ምን አይነት ጥሩ ልጅ ነኝ? ዶሮ ይመጥቼ ገንጥዬ በልተሽም ባለፈው አይተኸኛል ስገነጥል መቼ? ሁለት ዶሮ ያረድኩኝ ቀን እኔ እንደ ከአንድ አመት በኋላ ነው የገነጠልኩት። ለምን አትልም? ለምን ማለት ጥሩ ወጥ ሰርቼ አላውቅም። እቺን አትወዳትም እንዴ? ቂጧን ወይኔ እንዴት እንደሚያስጠላቸው ነው ስበላ ብታይ ቪዲዮ ላይ የሚጣለውን ነገር ትበያለሽ እንጂ ቂጡ በጣም እኮ እንደፍጠው እንዲሁ በነፃ እንደነ ያልገው እንዲሁ በነፃ ያልኩት ስንት ተከፍሎ ነው አለችኝ። አስያዝም በሚል ሰበብ ገንዘቤ እንዳለ እየወሰድክ ምን ነው? ምን ዝም አልክ? ውሸት ነው እና ለሸት ነው። ሪከርድ እያረኩሽ እኮ ነው ማስይዘው። መተማመን አቅቶናል። እሰጥሀለሁ። ምን እኔ አልሰጥህም? ካመንኩበት ማለት ካመንኩበት ማለትማ እንደባለፈው ሚንጣጣ ነገር ካልሆነ አይደለም። ምንም መንጣጣት ምናምን የለም። ኧረ አይ እኔ እኮ ምሬሃለሁ። ታዲያ ይወጣ ዘቤቴ አንተ ምን ልትነግረኝ ነው ስሞቹ? እሺ ምንድን ነው? እግር ይስ አጨረገ ታፋ ቀይ ደረት ነው። ጎና ጥምት ሌላ ምን አለ ብለህ ነው? ቢላውስ ማርጋ ቢላ ነው። ቢላዋ አንተስ ቢል ይኸው ጨርሻለሁ። አጥብቀህ አንተችን በዚህ ተገረምላታ ከእንቴ ወሰድናለና ለቦታሪ እህ ለዚህ ማህዱ መሬት ነው። ቢላው መጥቷል። ትልቁ ቢላ ኬሮን አስኪ ቅድም ቢላ አምጣ። በቃ ያው አስተዋጽኦዬን አበርክቻለሁ። ይሄን ካበረከትኩ ይበቃኛል። ቦርሴን አምጣልኝ ልጅ ዶንስ ይሄን ያልካረክ ይበቃኛል። እንግዲህ ለዛሬ ልሄድ ነው ወደ ቤቴ እና እስካሁን ያያችሁትን ይመስል ነበረ። እስካሁን አብራችሁ ስለቆያችሁ አመሰግናለሁ ጋይስ። ባይ ባይ።